ሰላም የቻናል ቤተሰቦች፣ ዛሬ በሌላ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣው አማርኛ ቃላት ምስረታ ነው። አጭር ቃላት ምስረታዎችን ለጀማሪ ተማሪዎች ፊደል እየቆጠራችሁ እየተለማመዳችሁ ከሆነ ይህን ቪዲዮ እስከ መጨረሻ ድረስ በማየት ከኔ ጋር አብራችሁ የተለያዩ ቃላቶችን እናነባለን። አጭርም ረዘም ያለም እንለማመዳለን ማለት ነው። ስለዚህ እስከ ቪዲዮ መጨረሻ ድረስ ከኔ ጋር አብራችሁ ተለማመዱ፣ አንብቡ፣ ጻፉ ማለት ነው። ቀጥታ ወደ ቪዲዮ ገባለሁ። ወደ ጎን አነብላችኋለሁ። በግል ማጥናት የምትፈልጉ ኢሞ፣ ቴሌግራም፣ ዋትስአፕ አናግሩኝ፣ አስተምራችኋለሁ ማለት ነው። ከዚያ ውጭ ዩቲዩብ እየገባችሁ ቪዲዮውን እያዞራችሁ በማየት ተለማመዱ። ኦኬ፣ መጀመሪያ ቀዝቃዛ ይላል ማለት ነው። ቀዝቃዛ። ቀን፣ ዘን፣ ቀንና ዘን ሁለቶችም የቀንና የዘ ፊደሎች ናቸው፣ ግን አራት ናቸው። ቀን መጀመሪያን፣ ከዛ ዘን ስድስተኛን፣ እችኛዋ ቀ አራተኛ ትሆናለች። እችኛዋ ዘ መጨረሻ ያለችው ዘ ደግሞ አራተኛ ድምፅ። ሁለቶቹ የቀንና የዘ አራተኛ ድምፅ ነው የሚሆነው። እችኛዋ ቀ መጀመሪያ፣ እችኛዋ ስድስተኛ። በአንድ ላይ ምን ይላል? ቀዝቃዛ የሚል ትርጉም ያለው ቃል ሰጠን ማለት ነው። ኦኬ፣ ከዛ ፈጣን ይላል። ይሄ ደግሞ ፈጣን የሚለው ደግሞ ፈንና ጠን የነን ፊደል ፈጣን ይላል ማለት ነው። ፈጣን፣ ፈን ፊደል፣ ጠን ፊደል እና ነን ፊደል በአንድ ላይ ፈጣን ይላል ማለት ነው። ከዛ ዝቅተኛ ይላል። ይሄ ደግሞ ዘን፣ ቀን፣ ተንና ኘን ፊደል በአንድ ላይ ዝቅተኛ ይላል ማለት ነው። የዘን 6 የቀን 6 የተን መጀመሪያ የኘን አራተኛ ዝቅተኛ ይላል። በመጨረሻ አሮጌ ይላል። ደግሞ አንና የረ መጨረሻ የገስ አምስተኛው አሮጌ ይላል ማለት ነው። አሮጌ ይላል። ልዘርጋችሁ ማንበብ። ቀዝቃዛ፣ ፈጣን፣ ዝቅተኛ፣ አሮጌ ይላል ማለት ነው። ኦኬ፣ ከዛ በቀይ የተጻፈው ደግሞ ድሃ ይላል። ድሃ የደ 6 የሃ አራተኛ ድምፅ ድሃ የሚለውን ቃል ይወስዳል። ከዛ ሀብታም ይላል። ደግሞ ሀብታም የሚለው ደግሞ አራት ነው። ሃን፣ የበን፣ የተን፣ የመን ፊደል ሀብታም ይላል። ከዛ ቆንጆ ይላል። ይሄ ደግሞ የቀን የነና የጀን ፊደል ቆንጆ ይላል። ከዛ ወጣት ይላል። ይሄ ደግሞ ወጣት የሚለው ደግሞ ወን፣ የጠንና የተን ፊደል ወጣት ይላል ማለት ነው። እንዲያርጋችሁ ታነባላችሁ። መጀመሪያው ድሃ፣ ከዛ ሀብታም፣ ከዛ ቆንጆ፣ መጨረሻው ወጣት የሚሉ ቃላቶችን ተለማመድን ማለት ነው። በጣም ቀላል ነው። ከኔ ጋር አብራችሁ ማንበብ መለማመድ ነው ማለት ነው። መጀመሪያ ፊደሉን በደንብ አድርጋችሁ ማወቅ ይጠበቅባችኋል፣ ከሀ እስከ ፐ ያለውን። ከዛ እንደነዚህ አይነት አጭሮችን ደግሞ እዚሁ ዩቲዩብ እየገባችሁ መለማመድ ትችላላችሁ ማለት ነው። ኦኬ፣ ቀጥሎ ጠንካራ ይላል። ይሄ ደግሞ ጠን ፊደል የነን የከን እና የረን ፊደል ጠንካራ ይላል ማለት ነው። ጠንካራ። ከዛ ደካማ ይላል። ይሄ ደግሞ ደካማ ደን ፊደል የከን እና የመን ፊደል በመጠቀም ደካማ ይላል ማለት ነው። ደካማ። ከዛ ደፋር ይላል። ይሄ ደግሞ ደፋር ደንና የፈን የረን ፊደል በመጠቀም ደፋር ይላል ማለት ነው። በመጨረሻ ጎበዝ የገ መጨረሻ የበ እዛ የዘ በአንድ ላይ ጎበዝ የሚሉ ቃላቶችን ተለማመድን ማለት ነው። 3 ፊደሎች በአንድ ላይ ሆነው ጎበዝ የሚለውን ቃል ይሰጣሉ ማለት ነው። ኦኬ፣ መጀመሪያው ጠንካራ፣ ከዛ ደካማ፣ ከዛ ደፋር፣ መጨረሻው ጎበዝ ይላል ማለት ነው። ኦኬ፣ ቀጥሎ ደግሞ መደወል ይላል ማለት ነው። መደወል እስከ ወ ፊደል መጀመሪያ ድምፅ ነው። የለ 6ኛ ናት። በአንድ ላይ መደወል ይላል ማለት ነው። ማውራት ይላል። ደግሞ ማውራት አራተኛ የወ 6 የራ 4 የተ 6 በአንድ ላይ ማውራት ይላል ማለት ነው። ማውራት። ኦኬ፣ ከዛ መስራት ይላል። ደግሞ መስራት መን ፊደል የሰን የረን እና የተን ፊደል በመጠቀም መስራት የሚል ቃል ይሰጣል ማለት ነው። መስራት የሚል ቃል ይሰጣል ማለት ነው። መጨረሻ ንጹህ ይላል። ንጹህ
ንጹህ 3 ፊደል ነው። ነንና የፀ 2 የሀ 6 ንጹህ ይላል ማለት ነው። ኦኬ መደወል መጀመሪያው፣ ማውራት፣ መስራት፣ ንጹህ የሚሉ የተለያዩ ቃላቶችን ተለማመድ። ኦኬ ከዛ ቀጥሎ ደግሞ ድንጋይ ድንጋይ የደን የነን የገንና የየን ፊደል እነዚህ ፊደሎች ለጀማሪ ተማሪዎች ያስቸግራሉ። ማንና ማን ደንና የን የሚመሳሰሉ ተማሪዎች አሉ። ምክንያቱም የሆነ ነገር ስለሚመሳሰል ትንሽዬ እቺ የየ ፊደል ናት። እዚህ በጣም የጣመማ ነገሯ ማለት ነው። ይ 6ኛ ነች። እቺ ደግሞ ጋ ደግሞ 4ኛ ፊደል ናት። እቺ ወደዚህ ስትዞር ጋ ናት ማለት ነው። እና አንዳንድ ተማሪዎች ረ የምትመስላቸው አሉ። ረ ፊደል ፊቱ ወደዚህ በኩል ነው የሚዞረው። እቺ ግን ፊቷ ወደ ፊደሉ መጀመሪያ ነው የሚዞረው። ጋ ምትል ድምጽ ነው የሚሆነው ማለት ነው። የገ ፊደል ዘር ነች 4ኛዋ። ስለዚህ ከደና ከየ ፊደልም ልዩነት አለ። ረን ፊደልና ገን የምታመሳስሉ ደግሞ ልዩነት አለ። በደንብ ማየትና ማስተዋል አስፈላጊ ስለሆነ ማለት ነው። በአንድ ላይ ምን ይላል? ድንጋይ የሚል ቃል ይሰጣል። ከዛ አሽዋ ይላል። ይሄ ደግሞ አ ፊደል እና የሸን የወ ፊደል 4ኛ አሽዋ ይላል ማለት ነው። ኦኬ ከዛ ማጠቃለያ ማጠቃለያ ይላል። ይሄ ደግሞ መን ፊደል ጠን ቀን ለን እና የየን ፊደል ማጠቃለያ የሚል ቃል ይሰጣል ማለት ነው። ማጠቃለያ የሚል ቃል ይሰጣል። እኔ 5 ፊደል ነው። መን 4 ጠን መጀመሪያ ቀን 4 ለን መጀመሪያ የየን 4 ፊደል። ከዚህ ጋር አሁን 3 ፊደል 4ኛ ናቸው። የማን የመና የቀ የፊደል 4ኛ ድምጽ ናቸው ማለት ነው። ጠና ላይ ደግሞ መጀመሪያ በአንድ ላይ ምን ይላል? ማጠቃለያ የሚል ቃል ይሰጣል ማለት ነው። በመጨረሻ ማጠብ ይላል ማለት ነው። ማና ጠ ከዛ በአንድ ላይ ማጠብ የሚል ቃል ይሰጣል ማለት ነው። ኦኬ ላንብበው። ድንጋይ፣ አሸዋ፣ ማጠቃለያ፣ ማጠብ የሚሉ የተለያዩ ትርጉም ያላቸው ቃላቶችን ተለማመደ። ኦኬ መጨረሻ ያለው በቀይ የተጻፈው መሄድ መሄድ መን እና ሃን ደን ፊደል በአንድ ላይ መሄድ ይላል ማለት ነው። መሄድ ከዚያ መጠጣት መጠጣት ይላል። ደግሞ መን ፊደል ጠንና 2 ጠና ጣ ማለት ነው። መጠጣት ከዛ መብላት መብላት መና በ የለ የተ ፊደል በአንድ ላይ መብላት ይላል ማለት ነው። መጨረሻው ቀሚስ ቀሚስ ይላል። ደግሞ ቀንና የመ 3 የሰ 6 በአንድ ላይ ቀሚስ ይላል ማለት ነው። መሄድ መጀመሪያው፣ መጠጣት፣ መብላት ከዛ ቀሚስ የሚሉ የተለያዩ ቃላቶችን ተለማመድን ማለት ነው። እንደዚህ ያደረጋችሁ ጀማሪ ከሆናችሁ ሁሌ የምለቀውን ቪዲዮ እየገባችሁ አንብቡ፣ ተለማመዱ። አማርኛ ዩቲዩብ ላይ ያጠናችሁ ትችላላችሁ ማለት ነው። በግል የምታጠኑ ደውላችሁ አናግሩኝ፣ ያለውን ነገር አስረዳችኋለሁ ማለት ነው። የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከመጣ ሰላም ሁኑ። ቻው።